እንደምታውቁት ብሔራዊ ባንክ እያንዳንዱ ኢትዮጵያዊ ናሽናል አይዲውን ከባንክ አካውንቱ ጋር ኮኔክት እንዲያደርግ ወይም ደግሞ ሃርሞናይዝ እንዲያደርግ የሚያስገድድ ሕግ አውጥቷል። ሃርሞናይዜሽን ማለት የተበታተኑ አሰራሮችን ወደ አንድ ወጥ ስርዓት ማምጣት ማለት ነው። የፋይዳ መታወቂያን ከባንኮች ጋር ማያያዝ ትልቁ የዳታ ሃርሞናይዜሽን ስራ ሲሆን ይህም ደንበኞች በሄዱበት ባንክ ሁሉ በአንድ ወጥ መለያ እንዲታወቁ፣ መረጃዎችን እንዲናበቡና የፋይናንስ ደህንነት እንዲረጋገጥ ያደርጋል። ከሃርሞናይዜሽን በፊት ማለትም ያለ ፋይዳ መታወቂያ አንድ ሰው በሶስት የተለያዩ ባንኮች ለምሳሌ በንግድ ባንክ፣ በአቢሲኒያና በአዋሽ አካውንት ቢኖረው ለእያንዳንዱ ባንክ በተለያየ መታወቂያ ሊመዘገብ ይችላል። አንዱ ጋር በመንጃ ፍቃድ፣ ሌላው ጋር በነዋሪነት መታወቂያ፣ ሌላው ጋር ደግሞ በፓስፖርት። ባንኮቹም ይህ ሰው ያው አንድ ግለሰብ መሆኑን የሚያውቁበት የጋራ የመረጃ ቋት አልነበራቸውም። ከሃርሞናይዜሽን በኋላ ማለትም በፋይዳ መታወቂያ አማካኝነት ባንኮች ሁሉ የፋይዳ ቁጥርን እንደ ዋና መለያ እንዲጠቀሙ መንግስት ግዴታ እያደረገ ነው። ይህም ማለት አንደኛ አንድ ወጥ መለያ ወይም ዩኒክ አይዲ ግለሰቡ የትኛውን ባንክ ቢሄድ በዛው በአንድ የፋይዳ ቁጥሩ ይታወቃል። ሁለተኛ የመረጃ መናበብ፣ ባንኮቹና ብሔራዊ ባንክ መረጃዎችን ሃርሞናይዝ ያደርጋሉ። ይህም አንድ ሰው ከአንዱ ባንክ ተበድሮ ሳይከፍል ሌላ ባንክ ሄዶ እንዳይበደር ወይም ህገወጥ የገንዘብ ዝውውር እንዳያደርግ ለመቆጣጠር ይረዳል። ሶስተኛ ባንኮች ያለ መታወቂያ ወይም ያለ ህጋዊ ወይም ፌክ መታወቂያ ወይም ደግሞ ከባሰ ኤግዚስት በማያደርግ ሰው እንዲሁም በተለያዩ ማንነቶች በወጣ መታወቂያ በተከፈቱ አካውንቶች የሚፈጠሩ የማጭበርበር ስራዎችን ይከላከላል። ምክንያቱም የፋይዳ ዲጂታል መታወቂያ በባዮሜትሪክ ዳታ ማለትም በጣት አሻራ እንዲሁም በአይን ብሌን ብቸኛ ማንነታችን ተረጋግጦ ስለሚሰጥ የማጭበርበር ስራ የሰራ ሰው በመታወቂያው አማካኝነት ከሀገር መውጣት እንዳይችል ተደርጎ ሀገር ውስጥ የትም ቢሄድ ለመያዝ ይቀላል። አራተኛ የብር እንቅስቃሴያችን ቁልጭ ብሎ ስለሚታይ ሪፖርት ያልተደረጉ የገቢ ምንጮችን እንዲሁም ሀብቶችን በመለየት የታክስ ስወራዎችን ይቀንሳል። አምስተኛ ደንበኛው አዲስ ባንክ አካውንት ለመክፈት በሄደ ቁጥር ፎቶኮፒና ብዙ ወረቀት ከማቅረብ ይልቅ በፋይዳ ቁጥሩ ብቻ መረጃውን ከማዕከላዊ ቋት ወይም ሴንትራል ዳታቤዝ በቀጥታ ይሳባል። ይሄ በቀላሉ ደንበኛን በትክክል የማወቅ ወይም የኬዋይሲ ኖ ዮር ካስተመር ፕሮሰሱን በማቃለል ኤፊሽንሲን ይጨምራል፣ እንዲሁም ወጪዎችን ይቀንሳል። ይህ ጽንሰ ሐሳብ በንግድ፣ በህግ፣ በሂሳብ አያያዝና በቴክኖሎጂ ውስጥ በሰፊው ጥቅም ላይ ይውላል። ዋና ግቡም ልዩነቶችን በማጥበብ ነገሮች በተቀላጠፈ ሁኔታ እንዲሄዱ ማድረግ ነው። ለምሳሌ ያህል በቴክኖሎጂና በኤሌክትሮኒክስ የሞባይል ቻርጀርን ብንወስድ ቀደም ሲል እያንዳንዱ ስልክ የራሱ የተለየ ቻርጀር ነበረው። ኖኪያ የራሱ፣ ሳምሰንግ የራሱ እንዲሁም ሌላው። አሁን ግን ዓለም አቀፍ የቴክኖሎጂ ተቋማት ተስማምተው ወደ ዩኤስቢ ታይፕ ሲ ቀይረውታል። ይህ የቻርጀር አይነቶችን ሃርሞናይዝ የማድረግ ሂደት ነው። በዚህም አንድ ቻርጀር ለሁሉም ስልክ እንዲሆን ተደርጓል። በተመሳሳይ ሁሉም ባንኮች ከኢትዮጵያ ብሔራዊ ባንክ የደንበኞቻቸውን አካውንቶች ከናሽናል አይዲ ጋር እንዲያያይዙ ትዕዛዝ ተላልፎላቸዋል። ስለዚህ ይህንን ለመፈጸም ሁሉም ሰው ቅርንጫፍ ባንኮች ድረስ በአካል በሚመጡበት ወቅት የሚያጋጥመውን ጭንቅንቅና የሚጠፋ ጊዜን ለማስቀረት ሁሉም ሰው ስልኩንና ኢንተርኔትን ብቻ በመጠቀም ራሱ የማጣመር ስራውን እንዲጨርስ ሁሉም ባንኮች ለዚህ ስራ የሚሆኑ ዌብ ፖርታል ዌብሳይቶችን አዘጋጅተዋል። በቀላሉ እንዴት አድርጋችሁ ኮኔክት ማድረግ እንደምትችሉ ሁሉንም ስቴፖች ያሳያችኋለሁ። የሁሉም ባንኮች ስቴፑ ተመሳሳይ ነው። ምናልባት አንዳንዱ የባንክ አካውንታችንን መጀመሪያ እንድናስገባ ከዛም በመቀጠል የፋይዳ ዲጂታል መታወቂያችንን 16 ዲጂት ቁጥር ሊጠይቅ ይችላል። ሌላው ደግሞ ሁለተኛውን መጀመሪያ ሊጠይቀን ይችላል። አሁን እኔ የሁለት ባንኮችን ሳያይዝ አብረን ስቴፑን እናያለን። ይህን ለማድረግ ምን ያስፈልጋል? አንደኛ በፋይዳ መታወቂያችን
በፊት ለፊት ገጹ ላይ ያለው ፋን ወይም FCN ቁጥር፣ ሁለተኛ ደንበኛ የሆንበት ባንክ ላይ ያለን የባንክ ሂሳብ ቁጥር፣ ሶስተኛ መታወቂያችንን ስናወጣ የተመዘገበውና ከባንክ ሂሳባችን ጋር የተገናኘው ስልክ ቁጥር። የኢትዮጵያ የፋይዳ ዲጂታል መታወቂያን የሚሰጠው መስሪያ ቤት ያጋራንን የ17 ባንኮች ኦፊሻሊ ሪሊዝ የተደረጉትን ሊንኮች ስክሪኑ ላይ በጻፍኩላችሁ ቴሌግራም ግሩፕ ውስጥ ሼር አድርጌላችኋለሁ። ለምሳሌ የንግድ ባንክን ከሆነ የፈለጋችሁት በቀስቱ የተመለከተውን ሊንክ ክሊክ ስናደርግበት ወደ ዌብ ፖርታሉ ይወስደናል። ምናልባት ክሊክ ስናደርግ ወደ ቴሌግራም ዲፎልት ዌብ ብራውዘር ከወሰደን ላይሰራልን ይችላል። ስለዚህ ሊንኩ ላይ ሎንግ ፕሬስ እናደርግና ኦፕን ኢን ስንለው በክሮም ወይም ስልካችን ሴት በተደረገለት ዲፎልት ብራውዘር ይከፍትልናል። ሁሌም በክሮም እንዲከፍትልን ከፈለግን ደግሞ ቴሌግራም ላይ 3 ነጠብጣቡን ነክተን ሴቲንግስ የሚለውን እንጫናለን። ከዛም ቻት ሴቲንግስ የሚለውን ነክተን ወደ ታች ስክሮል ስናደርግ ኢንአፕ ብራውዘር የሚል እናገኛለን። እሱን ሴቲንግ ኦፍ እናደርገዋለን። በመቀጠል የንግድ ባንክ አካውንት ቁጥራችንን ጽፈን ጌት OTP የሚለውን እንጫናለን። OTP ማለት ዋን ታይም ፓስወርድ ማለት ሲሆን ወደ ስልካችን የሚላክ ለአንድ ጊዜ ብቻ የሚጠቅምና በተላከ በተወሰኑ ደቂቃዎች ውስጥ ብቻ ተሞልቶ የሚሰራ ኮድ ነው። ጌት OTP ካልነው በኋላ በስልካችን የሚመጣልንን ኮድ እዚህ ጋር አስገብተን ቬሪፋይ OTP እንለዋለን። ከዛም ሎጊን ዊዝ ኮድ እንለዋለን። በመቀጠል የሚመጣው ገጽ ላይ የፋይዳ ዲጂታል መታወቂያችን ፊት ለፊት ያለውን ባለ 16 አሃዝ ቁጥር እናስገባና ሴንድ ኮድ እንለዋለን። አሁንም በተመሳሳይ ወደ ስልካችን ኮድ ይላክልናል። እሱን ኮድ በቀስቱ በተመለከተው ቦታ ላይ አስገብተን ቬሪፋይ እንለዋለን። ባንኩ ከታች የተዘረዘሩትን ኢንፎርሜሽኖች ከፋይዳ መታወቂያችን ላይ መውሰድ እንዲችል አላው የሚለውን እንጫናለን። በመጨረሻም ከፋይዳ መታወቂያችን ላይ ያገኘውን ኢንፎርሜሽን ሲያሳየን የእኛ መሆኑን አረጋግጠን አክሰፕት ኤንድ አፕዴት የሚለውን ተጭነን እንጨርሳለን። አሁን ደግሞ የዘመን ባንክን እናያይዝ። ስታርት ሃርሞናይዜሽን የሚለውን ተጭነን እንጀምራለን። በመቀጠል የፋይዳ ዲጂታል መታወቂያችን ፊት ለፊት ያለውን ባለ 16 አሃዝ ቁጥር እናስገባና ሴንድ ኮድ እንለዋለን። ወደ ስልካችን የተላከውን ኮድ አስገብተን ቬሪፋይ እንለዋለን። ያው የንግድ ባንክን ስናያይዝ እንዳየነው እዚህም ጋር ከታች የተዘረዘሩትን ኢንፎርሜሽኖች ከፋይዳ መታወቂያችን ላይ መውሰድ እንዲችል አላው የሚለውን እንጫናለን። ከፋይዳ መታወቂያችን ላይ ያገኘውን ኢንፎርሜሽን ሲያሳየን የእኛ መሆኑን አረጋግጠን ኮንፈርም ኤንድ ኮንቲኒው የሚለውን እንጫናለን። በመቀጠል የዘመን ባንክ አካውንት ቁጥራችንን ጽፈን ቬሪፋይ አካውንት የሚለውን እንጫናለን። እዚህም ጋር በተመሳሳይ ወደ ስልካችን ኮድ ይላክልናል። እሱን ኮድ በቀስቱ በተመለከተው ቦታ ላይ አስገብተን ቬሪፋይ ኮድ እንለዋለን። በመጨረሻም ከፋይዳ ያገኘውን ዳታ ወይም ስማችንን እና የባንክ አካውንታችን ላይ ያለውን ስም ጎን ለጎን አድርጎ ሁለቱም የአንድ ሰው እንደሆኑ በቀስቱ የተመለከተውን ቦክስ ቼክ አድርገን ካረጋገጥን በኋላ ኮንፈርም ማች የሚለውን በተን ተጭነን እንጨርሳለን። በዚህ መሰረት የሁሉም ባንኮች ላይ ስቴፑ ተመሳሳይ ስለሆነ ሊንኮቹን እየተጠቀማችሁ ይህ አክሰስ ከመዘጋቱ በፊት የባንክ አካውንቶቻችንን ሃርሞናይዝ እናድርግ። ክቡራን የቻናላችን ቤተሰቦች ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ተመሳሳይ ጠቃሚ ቪዲዮዎች እንዳያመልጣችሁ እንዲሁም በፍጥነት ቀድማችሁ እንድታገኙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዛችኋለሁ። ይህንንም ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ እናድርግ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።